ኢንቴሪየር ዲዛይን ቋሚ ቤት ላለው እንጂ ለተከራይ አይሆንም ብላችሁ የምታስቡ ሰዎች ተሳስታችኋል። ምክንያቱም እንዴት ቤታችሁ እንደምታስቡ አሳያችኋለሁ። እነዚህ ቦታዎች ላይ ዲዛይን ስንሰራ ዋናው ትኩረታችን ቋሚ ለውጥ ለማምጣት ሳይሆን ባለው ስፔስ ላይ እንዴት እናስበዋለን፣ ቋሚ ነገሮችን ሳናፈርስ እንዴት ኢንቴሪየር ዲዛይን የራሳችንን ፐርሰናሊቲ የሚገልጽ ዲዛይን መስራት እንችላለን የሚለው ላይ ፎከስ አድርገን ነው የምንሰራው። ከነዚህም ከምንጠቀማቸው ማቴሪያሎች መካከል አንደኛው የሚለጠፍ እንዲሁም ደግሞ መነሳት የሚችል ዎል ፓነል ነው። ሁለተኛው ደግሞ የግድግዳ ፍሬም ነው። ይህ ደግሞ ክላሲካል የሆነ የኢንቴሪየር ዲዛይን የምንወድ ሰዎች በቀላሉ ቤታችንን ማሳመር የምንችልበት መንገድ ነው። ሶስተኛው ደግሞ ዎልፔፐር ነው። ይሄ በቀላሉ የሚለጠፍ የተለያየ አይነት ታይፕ ያለው ሲሆን ግድግዳችንን በጣም የሚያስውብልን ነው። አራተኛው ደግሞ ከጨርቅ የሚሰሩ ዲኮሮች ሲሆኑ እነዚህ ሰፋ ያለ ስፔስን ስለሚሸፍኑልን ግድግዳችንን በጣም ያስውቡታል። እንዲሁም ደግሞ እንደ አርትም ስለሚያገለግሉ ተጨማሪ የሆነ ውበት ለቤታችን ይሰጡናል። ስለዚህ እነዚህ ማቴሪያሎች በመጠቀም ቤታችሁን በቀላሉ ማስዋብ ትችላላችሁ። እነዚህ ማቴሪያሎች ደግሞ የት ማግኘት እንደምትችሉ ከታች ባለው ላይ ስለምጽፍላችሁ ኮንታክት ማድረግ ትችላላችሁ። እንደዚህ አይነት ጠቃሚ የሆነ መረጃ ደግሞ ሁሌ ስለምንሰጣችሁ ፋሪስ ኢንቴሪየር ዲዛይን ፎሎ ኤንድ ሼር ማድረግ አይርሱ።